አሜሪካና አጋሮቿ በያዙት አቋም ምክንያት የመካከለኛው ምስራቅ ቀጠና በእሳት እየነደደ ነው። በሌላ በኩል ደግሞ የጦርነት የፈጠረው የነዳጅ ቀውስ ለማረጋጋት ሲባል አሜሪካ በዋነኛ ጠላቶቿ በሩሲያ ላይ የጣለችውን ማዕቀብ በድብቅ ለማላላት ተገዳለች። ይህ ብቻ አይደለም። የዓለም የነዳጅ ማስተላለፊያ ጉሮሮ የሆነው የሆርሙዝ የባህር ወጀብ መዘጋት የነዳጅ ዋጋን ወደ ሰማይ ለማስፈንጠር ዓለም አቀፍ የኢኮኖሚ ድቃቴ ውስጥ ፈጥሯል። የሩሲያና የኢራን ጥምረት ከመቼውም ጊዜ በላይ ጠንክሮ ምዕራባውያንን ግራ ወዳጋባ የጦርነትና የዲፕሎማሲ አዙሪት ውስጥ አስገብቷቸዋል። ከዚህ ጀርባ ያለው እውነተኛ የዓለም የኃይል ሚዛን ሽኩቻ ምንድነው? ማዕቀቦቹ እንዴት እንደ ሸረሪት ድር ፈጣሪዎቻቸውን መልሰው እየጠለፉ ነው? በቅድሚያ የአሜሪካ አስገራሚና እርስ በርስ የሚጣረስ የፖሊሲ ለውጥ እንመልከት። የአሜሪካ መንግስት በቅርቡ ባስተላለፈው እጅግ አወዛጋቢ ውሳኔ በባህር ላይ በመጓዝ ላይ ያሉ የሩሲያ ነዳጅ ምርቶች ለተወሰነ ጊዜ መግዛት የሚቻልበት ፈቃድ ሰጥተዋል። ይህ ውሳኔ ከማርች 13 እስከ ኤፕሪል 11 ድረስ የሚቆይ ሲሆን ዋናው ዓላማው በዓለም ገበያ ላይ የተፈጠረውን የነዳጅ እጥረት ማቃለል ነው። አሜሪካ ይህንን ስታደርግ ያቀረበችው መከራከሪያ በባህር ላይ ያለውን ነዳጅ ቀድሞውኑ ታክስ የተከፈለበት ስለሆነ ይህ መግዛት የሩሲያን መንግስት በቀጥታ በገንዘብ አይረዳም የሚል ነው። ነገር ግን ይህ ፖሊሲ በውስጥ በውጭም ከፍተኛ ትችት እያስተናገደ ይገኛል። የአሜሪካ የፖሊሲ ሰዎችና የህግ አውጪዎች ይህን እርምጃ ሩሲያ በተዘዋዋሪ ማጠናከርና የቭላድሚር ፑቲን የጦርነት ማሽን በገንዘብ መደጎም ነው በማለት በከፍተኛ ሁኔታ እየተቹ ይገኛሉ። ይህ ውሳኔ የሚያሳየው አንድ ትልቅ ሀቅ አለ። ይህም የዓለም ኢኮኖሚ እጅግ የተሳሰረ በመሆኑ ፖለቲካዊ ማዕቀቦች ብቻውን ገበያ ሊያሽከረክሩ እንደማይችሉ ነው። አሜሪካ የራሷ የውስጥ ኢኮኖሚና የነዳጅ ዋጋ ንረት ለማረጋጋት ስትል የጣለችውን ማዕቀብ ራሷ መልሳ ለማጣስ መገደዷ በጂኦፖለቲካዊ ስትራቴጂ ውስጥ ያለው አስገራሚ የእርስ በርስ ጥገኝነት በግልጽ ያሳያል። ይህ የአሜሪካ ፖሊሲ መለሳለስ በዋናነት የመጣው በመካከለኛው ምስራቅ ከተቀሰቀሰው አዲስ የጦርነት ምዕራፍ ጋር ተያይዞ ነው። በአሜሪካ በእስራኤልና በኢራን መካከል ያለው ውጥረት ወደ ቀጥተኛ ወታደራዊ ግጭት ማምራቱ የዓለም የነዳጅ ገበያ ክፉኛ አናክቶታል። የዚህ ጦርነት ዋነኛ የትኩረት ነጥብ የሆነው የሆርሙዝ የባህር ወሽመጥ ጉዳይ ደግሞ ነገሮቹን ይበልጥ አባብሶታል። የሆርሙዝ የባህር ወሽመጥ ማለት በየቀኑ ከዓለም የነዳጅ ፍጆታ ውስጥ 20 በመቶ የሚሆነው የሚያልፍበት የዓለም የነዳጅ ስርጭት ዋና የደም ስር ነው። ይህ ወሽመጥ በአሁኑ ሰዓት በተግባር ዝግ ሆኗል ማለት ይቻላል። የሆርሙዝ ወሽመጥ መዘጋት ያስከተለው የመጀመሪያ አደጋ የነዳጅ ዋጋ ንረት ነው። የብሬንት ድፍድፍ ነዳጅ ዋጋ ከ2022 ወዲህ ለመጀመሪያ ጊዜ $100 በላይ ሆኗል። ይህ የዋጋ ጭማሪ በዓለም አቀፍ ደረጃ ከፍተኛ የዋጋ ግሽበትን፣ የትራንስፖርት ወጪ መናጋትን እና የሸቀጦች ዋጋ መጨመርን እያስከተለ ነው። ሀገራት ይህንን የኢኮኖሚ ድንጋጤ በመቋቋም ሲሉ የነዳጅ ፍጆታቸውን ለመቀነስ የነዳጅ ዋጋን ጣሪያ እስከመወሰን እንዲሁም ለክፉ ቀን ያስቀመጡትን የነዳጅ ክምችት እስከመጠቀም ደርሰዋል። ነገር ግን ቀውሱ ከቀጠለ እንዲህ በቀላሉ መፍትሄ የሚያገኝ አይመስልም። እዚህ ላይ እጅግ አሳሳቢና የዓለሙ የኃይል ሚዛን የሚቀይር ሌላ ክስተት እየተካሄደ ነው። ይኸውም የሩሲያና የቻይና ከኢራን ጋር ያላቸው ጥልቅ ስትራቴጂካዊ ግንኙነት ነው። የሆርሙዝ ወሽመጥ ለምዕራባውያንና ለአጋሮቿ ዝግ ሲሆን ሩሲያና ቻይና ግን በኢራን ልዩ ፍቃድ ወሽመጡን በነፃ እየተጠቀሙበት ይገኛሉ። ይህ የሚያሳየው ኢራን የባህር ወሽመጡን እንደ ፖለቲካዊና ወታደራዊ መሳሪያ እየተጠቀመችበት መሆኑን ብቻ ሳይሆን አዲሱ የምስራቅ ዓለም ጥምረት እና ጸረ ምዕራባውያን ኃይሎች በዓለም የንግድ መስመሮች ላይ ያላቸውን ቁጥጥር እያጠናከሩ መምጣታቸውን ነው። የሩሲያና የኢራን ግንኙነት በነዳጅና በንግድ ብቻ የተወሰነ አይደለም። ወታደራዊ ጥምረታቸው ከመቼውም ጊዜ በላይ አስፈሪ ደረጃ ላይ ደርሷል። የምዕራባውያን የደህንነት ተንታኞችና ወታደራዊ መረጃዎች እንደሚያመለክቱት ሩሲያ ለኢራን ከፍተኛ የሆነ የቴክኖሎጂና የወታደራዊ ታክቲክ ድጋፍ እያደረገች ነው። በተለይም በቅርቡ በመካከለኛው ምስራቅ በተደረጉ የድሮን ጥቃቶች ላይ የሩሲያ እጅ እንዳለበት በስፋት እየተነገረ ይገኛል። ይህ የቴክኖሎጂ ሽግግር ኢራን በአካባቢው ያላትን ወታደራዊ የበላይነት እንድታጠናክር ከማድረጉ በላይ የአሜሪካና የእስራኤል መከላከያ ስርዓቶች በቀላሉ ለማለፍ የሚያስችል አቅም ፈጥሯል። ቭላድሚር ፑቲን በዚህ የመካከለኛው ምስራቅ ቀውስ ውስጥ ትልቁን ትርፍ እያገኙ ነው። አንደኛው ጦርነቱ የአሜሪካና የአውሮፓ ትኩረት ከዩክሬን ጦርነት ሙሉ በሙሉ አዝሮታል። ምዕራባውያን ሀብታቸውን፣ የጦር መሳሪያዎቻቸውንና የዲፕሎማሲ ጊዜያቸውን በመካከለኛው ምስራቅ ላይ ሲያጠፉ ሩሲያ በዩክሬን ላይ የምታደርገው ወታደራዊ ዘመቻ ያለው ትልቅ ተቃውሞ እያጠናከረ ነው። ሁለተኛው በመካከለኛው ምስራቅ ያለው ቀውስ የፈጠረውን የነዳጅ ዋጋ ንረት ለሩሲያ ኢኮኖሚ ትልቅ በረከት ሆኗል። ነዳጅ በአንድ በመቶ ሲሸጥ ሩሲያ ለጦርነቱ ያስፈልጋትን በቢሊዮን የሚቆጠር ዶላር በቀላሉ እያገኘች ነው። ይህ ውሳኔ አሜሪካ ማዕቀብ ስትጥል የነበረችውን ዓለም ሙሉ በሙሉ ያመከነና ማዕቀቡን ማንን እየቀጣ ነው የሚለው ጥያቄ እያስነሳ ነው። በዚሁ ስብስብ የጂኦፖለቲካዊ ቼዝ ጨዋታ ውስጥ የአውሮፓ ሀገራት አቋም እጅግ ተሰንጥቋል። አሜሪካ በኢራን ላይ ለምታደርገው ወታደራዊ እርምጃ አውሮፓ ሙሉ
ድጋፍ ለመስጠት ወደኋላ እያሉ ነው። ለምሳሌ የብሪታንያው መንግስት ሀገሪቱ ከአሜሪካና እስራኤል ጋር በመሆን በኢራን ላይ በሚደረገው ጥቃት እንደማትሳተፍ በግልጽ አስታውቀዋል። የዚህ አቋም ዋነኛ ምክንያት ጦርነቱ ወደ ከፋ ቀጠናዊ ግጭት እንዳያመራ ካላቸው ስጋት የመነጨ ነው። አውሮፓ ከዚህ በፊት ከነበሩት የመካከለኛው ምስራቅ ጣልቃ ገብነት የተማሩት ትምህርት አለ። ይህም ጦርነት መጀመሪያ እንጂ መጨረሻው እጅግ ከባድ መሆኑን ነው። ከዚህ በተጨማሪ አውሮፓውያን ክፉኛ እያስጨነቃቸው ያለው ሌላው ጉዳይ የጦርነት መሳሪያ እጥረት ነው። አሜሪካ እጅግ ውድና ዘመናዊ የሆነ የጦር መሳሪያዎችን፣ ሚሳኤሎችንና የአየር መከላከያ ስርዓቶችን በመካከለኛው ምስራቅ ቀውስ ላይ በከፍተኛ ፍጥነት እያሟጠጠች ትገኛለች። ይህ ሁኔታ በቀጥታ የሚጎዳው ዩክሬንን ነው። ዩክሬን የሩሲያ ጥቃት ለመመከት የምዕራባውያን የጦር መሳሪያ በእጅጉ ትፈልጋለች። ነገር ግን አሜሪካ ትኩረቷን ወደ እስራኤልና ቀይ ባህር ስታዞር ወደ ዩክሬን የሚላከው የጦር መሳሪያ መጠን እጅግ ቀንሷል። ይህ የአውሮፓ ደህንነት በቀጥታ አደጋ ላይ የሚጥል በመሆኑ የአውሮፓ መሪዎች በአሜሪካ እርምጃ ላይ ጥርጣሬና ፍርሃት እንዲያድርባቸው አድርጓቸዋል። ወደ ጠለቀው የፖለቲካ ትንታኔ ስንገባ ይህ አሁን በዓለም ላይ እየታየ ያለው ቀውስ የዘፈቀደ ክስተት እንዳልሆነ እንረዳለን። ይህ የዓለም የአዲስ የኃይል ሚዛን የመፈጠር ሂደት ከሁለተኛው የዓለም ጦርነት በኋላና በተለይም ከቀዝቃዛው ጦርነት ማብቂያ ወዲያ አሜሪካ ብቻዋን የዓለም ልዕለ ኃያላን ሀገራት ሆና ቆይታለች። የዓለም የፋይናንስ ስርዓት፣ የንግድ መስመሮችና የኃይል አቅርቦት ስትቆጣጠር ኖራለች። ነገር ግን አሁን የምናየው እውነታው ይህ ስርዓት እያከተመ መሆኑን ነው። የሩሲያ የቻይናና የኢራን ጥምረት የአሜሪካን የዘረጋችውን ስርዓት ለመገዳደር በቂ አቅም እንዳፈጠረ እያሳየ ነው። የሆርሙዝ ወሽመጥ መቆጣጠር ማለት የዓለም ኢኮኖሚ መቆጣጠር ማለት ነው። አሜሪካ የራሷ የነዳጅ ገበያ ለማረጋጋት ስትል በሩሲያ ላይ ያመጣችውን ህግ ራሷ መጣሷ የምዕራባውያን የፖለቲካና የኢኮኖሚ የበላይነት እየሸረሸረ መምጣቱን የሚያሳይ ትልቅ ማሳያ ነው። ከዚህ ቀውስ ዓለም ምን መማር ይችላል? የመጀመሪያውና ዋነኛው ትምህርት በኃይል ላይ የተመሰረተ ዲፕሎማሲና ማዕቀብ የራሱ የሆነ ትልቅ ጣሪያ ያለው መሆኑ ነው። ማዕቀብ እንደ መሳሪያ ሲያገለግል ተጠቂዎቹ ሀገራት የራሳቸውን አማራጭ ስርዓት እንዲዘረጉና እርስ በርሳቸው እንዲተባበሩ ያደርጋቸዋል። ሩሲያና ኢራን በምዕራባውያን ማዕቀብ ስር ያሉ ሀገራት ናቸው። ነገር ግን ይህ ማዕቀብ ሁለቱን ሀገራት ከመነጠል ይልቅ ጠንካራ ወታደራዊና ኢኮኖሚ አጋር እንዲሆኑ አድርጓቸዋል። ሁለተኛው ትምህርት የኃይል ምንጭ ደህንነት ጉዳይ ነው። ማንኛውም ሀገር የቱንም ያህል በወታደራዊ ኃይል ቢገዛም የኢኮኖሚ የደም ስር የሆነው የኃይል አቅርቦት በሌሎች እጅ ላይ ከጣለ ምንም ያህል ተጋላጭ እንደሚሆን ይህ ቀውስ አሳይቶናል። አሜሪካ በዓለም ላይ ትልቅ ወታደራዊ ኃይል ብትሆንም የነዳጅ ዋጋ ጭማሪ በሚሊዮን የሚቆጠር ዜጎቿን ስለሚጎዳ እና የፖለቲካ ቀውስ ስለሚፈጠር ከጠላቶቿ ጋር ስምምነት ለማድረግ ተገዳለች። ለዚህ ነው የኃይል ማመንጫዎች ማባዛትና በራሷ አቅም መቆም ለሀገር ብሔራዊ ደህንነት ቁልፍ የሚሆነው። ሶስተኛውና የመጨረሻው ትምህርት የዓለም አቀፍ ትብብር አዳዲስ ቅርጽ ነው። የምዕራብ ዓለም ሀገራት በውስጥ ሽኩቻና በጥቅም ግጭት እየተፈነፈነ ባለበት በዚህ ወቅት የምስራቁ ዓለም ሀገራት በጋራ ጠላቶቿ ላይ ያላቸው ትብብር እያጠናከረ ነው። ቻይናና ሩሲያ ነዳጅ ትገዛለች። ሩሲያ ለኢራን የጦር መሳሪያ ቴክኖሎጂ ትሰጣለች። ኢራን ደግሞ በመካከለኛው ምስራቅ የአሜሪካን ተጽዕኖ ትገዳደራለች። ይህ የተሳሰረ ሰንሰለት አሜሪካን በተለያዩ ግንባሮች እንድትወጠር እና አቅሟ እንዲዳከም እያደረገ ነው።